ሶ ጋይስ ዛሬ ጂፒ ዩኤስዲ ላይ ትሬድ ወስደን ነበረ። እሱንም ትሬድ 1 to 2 ካች ማድረግ ችለናል ማለት ነው። ግን ዛሬ ማርኬት ኮንዲሽኑ ጥሩ አልነበረም። በእንደዚህ አይነት ኮንዲሽን ጊዜ እንዴት ሃይ ፕሮባቢሊቲ የሆኑ ትሬዶችን መውሰድ እንደምትችሉ ፉል አናሊሲስን እየሰራሁኝ ትሬዱን ምኑ ጋር እንዴት እንደገባሁኝ ያሳያችኋለሁ ማለት ነው። ሶ ቪዲዮውን እስከ መጨረሻው ድረስ እዩት ማለት ነው። ሶ ቪዲዮውን ከመጀመራችሁ በፊት ቪዲዮውን ላይክ አድርጉት፣ ኮሜንት ማድረጋችሁን እንዳትረሱ። ምን እንድሰራላችሁ ብትፈልጉትን ወይም ደግሞ ምን ማየት እንደምትፈልጉ ኮሜንት አድርጉልኝ ማለት ነው። ሶ በመጀመሪያ ግን የቴሌግራም ቻናላችንን ጆይን ማድረጋችሁን እርግጠኛ ሆኖ፣ ምክንያቱም ሞርኒንግ አናሊሲስ ሁሉ ጊዜ የዩሮ ዩኤስዲ እንሰራላችኋለሁ። ትሬዶችን ከወሰድኩ በኋላ ፖስት አደርግላችኋለሁ ማለት ነው። ሶ ላይቭ እንገባለን። በቅርቡም ደግሞ የዴሞ ቻሌንጅ በዚህ ሳምንት ምዝገባ ስለምንጀምር ገብታችሁ ሬዲ ሆናችሁ ጠብቁን ማለት ነው። ሶ ከሃየር ታይም ፍሬማችን ስንጀምር እንደምታዩት ስትራክቸራችን ስዊንጋችን ቡሊሽ ነው። ኢንተርናል ስትራክቸራችን ደግሞ ፕራይስ ምን እያደረገ ነው? ኢንተርናሊ ፑልባክ እያደረገ ነው ማለት ነው። ሶ ምንድነው የምናየው? ፕራይስ እዚች ፒዋይ ላይ መጥቶ ሚቲጌት አርጓታል። የተወሰነም ሪያክሽን እያየን ነው። ሶ ዋት ዱ ዊ ኤክስፔክት? ፕራይስ ከዚች ሪያክሽን እስከዚህ ድረስ ሊመጣ ይችላል። እስከዚህ ድረስ ከፍ ብሎ ሊመጣ ይችላል፣ ግን እርግጠኛ አይደለንም። ሶ ዛሬ የካንድል ስቲካችንን በምናይበት ጊዜ የዴሊ ካንድል ስቲካችንን አንድ የምናስተውለው ምንድነው? ይሄ ካንድል ዊክ የለውም። ኦፕን አደረገ፣ ወደ ላይ ነው የሄደው። ሶ ፕሮባብሊ ዛሬ እንኳን ባይሆን ነገ ተነጎዳ ሌላ ካንድል መጥቶ ብሬክ እንደሚያደርገው እናያለው። በእንደዚህ ብቻ ብሎ አይቀጥልም፣ መጥቶ ብሬክ ይደረጋል። ለምን? ሌላ ካንድል የእሱን ዊክ መስራት ስላለበት፣ ዊክ ስለሌለው ማለት። ሶ ዛሬ ምንድን ነበር ኤክስፔክቴሽን? እኔ ክሊን የሆነ ሴል ካገኘሁኝ ለመውሰድ ነበረ። ምን ኮንሲደር እናደርጋለን? ፕራይስ እዚህ ጋር ሚቲጌት አድርጓል። እሱን እያሰብን ግን የዚሽ ካንድል ዊክ አለመኖር ለእኔ በቂ የሆነ ሪስክ እንዲዋድ እስከሰጠኝ ድረስ አይ ካን ሉክ ፎር ሴልስ። ከዛ በኋላ ግን ኦቨርኦል ዳይሬክሽናችን ቡሊሽ ስለሆነ ዊ ካን ታርጌት እዚህ ድረስ። ሶ ያ ነበር አይዲያው ማለት ነው። ሶ ፎር ሃወር ላይ በምንወርድበት ጊዜ ኢንተርናል ስትራክቸራችን ቤሪሽ ነው፣ ስዊንጋችን ኢዝ ቡሊሽ። ፕራይስ ምን እያደረገ ነው? እዚህ ጋር ሪላቲቭሊ ኢኳል ሃዮች ነበሩ፣ እነሱን ስዊፕ አድርጓቸዋል። ኦኬ፣ ሌላ ደግሞ እንደ ታርጌት ሊይዘው የሚችል ኢኳል ሎዎች እዚህ አካባቢ ፎርም አድርጓል። እሱ ብቻ አይደለም፣ እዚህ ጋርም ሌላ ኢኳል ሎዎች አሉ። ሶ ሞር ወደ ታች የሚሄድበት ፖቴንሻል ሰፊ ነው ማለት ነው። ስዌፕ አድርጓል። ኢኳል ሃዮች ለማግኔት የሚያገለግሉ ኢኳል ሎዎች አሉ፣ ሌላም ኢኳል ሎ አለ። ሶ በቂ የሆነ ሞመንተም እስካገኘን ድረስ ሴል ማድረግ እንችላለን። አንድ መጥፎ ጎኑ ምንድነው? ይሄ ትሬድ ወይም ደግሞ እንዳንወስድ የሚያደርገን ይሄን ትሬድ ወይም ደግሞ ሪስክ ኢንዋርዱን እስከዚህ ሎ ድረስ እንዳናረግ የሚያደርገን ምንድነው? ይሄኛው ፒዋይ ነው። በመሃል የተፈጠረችው እቺ ኢንሳይድ ባር ፒዋይ ነች። ግን ምን እናያለን? አይታችኋቸዋል። ሁለቱም ካንድሎች ዊክ የላቸውም። ሶ ይሄ ስትሮንግ ፒዋይ አይደለም ማለት ነው። ግን ሜቢ ሆልድ ሊያደርግ ይችላል። ሶ እሱን ደግሞ እንዴት አቮይድ ማድረግ እንደምንችል አሳያችኋለሁ ማለት ነው። ሶ 1 ሃወር ላይ በምንወርድበት ጊዜ ደግሞ ፕራይስ ምንድን ያደረገው? 4 ሃወር ፒዋይ ጋር አልደረሰም፣ ግን የዚች 1 ሃወር ፒዋይ ጋር መቶ ሚቲጌት አድርጓል። ሶ ከዚህ በኋላ ዊ ሃቭ ታርጌቶች። ይሄኛውም ሎ ታርጌታችን ነው፣ ይሄኛውም ሎ ታርጌታችን ነው። ፕራይስ እነዚህ ሪላቲቭ ኢኳል ሃዮች ስዌፕ ታርጓቸዋል። የ1 ሃወር ፒዋይ ሚቲጌት አድርጎልናል። ሶ በጣም ሃይ ፕሮባቢሊቲ የሆነው ትሬድ እዚህ ጋር ባይ ማድረግ ነው፣ ሴል ማድረግ ነው። ስፔሻሊ ይሄን ፒዋይ ሚቲጌት እስከሚያደርገው ድረስ። ለምን 4 ሃወር ላይ ምን ብለናል? ድንገት እሷ ሆልድ ልታረግ ትችላለች፣ ማርኬት ሪያክት ሊያደርግ ስለሚችል። ሶ 50 ሚኒት ላይ እንወርዳለን ማለት ነው። 50 ሚኒት ላይ ምንድነው የምናየው? ስዊንጋችን ቡሊሽ ነው፣ ኢንተርናላችን ቡሊሽ ነው። ከስትራክቸር ብሬክ በኋላ ምንድነው ኤክስፔክት የምናደርገው? ፑልባክ አይደለም። ፕራይስ የተወሰነ ፑልባክ አደረገና ትሬንድና ሊኩዊዲቲ የሚመስሉ ቢልድ ሲያደርግ ቆየና ልክ ፕራይስ የፍራንክፈርት ኦፕን ከመግባቱ በፊት ወደ ላይ ሄደና ስዌፕ አደረገው። ኤዣን ሃይ ስዌፕ ብቻ ማድረጉ አይደለም፣ ስዌፕ ያደረገው እዚህ 1 ሃወር ዞን ውስጥ ነው። ከዛስ በኋላ አንዴ ብቻ አይደለም ስዌፕ ያደረገው። ዙም አድርገን በምናይበት ጊዜ ሚቲጌት አደረገው፣ ሪያክት አደረገ፣ ደግሞ ሁለተኛ ጊዜ ይሄንን ሃይ ስዌፕ አደረገ። አይታችሁታል። ይሄኛውን ስዌፕ ታደረገ፣ ሪያክትድ መጣ፣ ስዌፕ አደረገው ማለት ነው። አሁን ሞር ሃይ ፕሮባቢሊቲ ሆነ። አሁን የመጀመሪያው ታርጌታችን ምንድን ነው ብለናል? ይሄ የ4 ሃወር ፒዋይ እና የኤዣም ሎም ከስሩ አለ፣ ከፊቱን ለፊቱ አለ። እሱ የመጀመሪያው ታርጌታችን ነው። ከዛ በኋላ ግን እነዚህ ዊክ የሌላቸው ካንድሎች አሉበት። ሪስክ ማድረግ አንፈልግም እስከሱ። ለምን? ላይሄድ ይችላል። ይሄ 4 ሃወር ፒዋይ ሆልድ ሊያደርግ ይችላል። በት ሎ ፕሮባቢሊቲ የሆነ ፒዋይ ነው እሱ ራሱ። ሶ ፕራይስ እዚህ አካባቢ ነበር ትሬዱን በመወስድበት ጊዜ ኔ ከዛ በኋላ ፕራይስ ልክችን ስዌፕ ታርጎ ድጋሚ ካንድሏን ስዌፕ አድርጎ ቾክ ከሰጠኝ በኋላ ይሄን ፒዋይ ክሬት አደረገልኝ። ሶ
ከዚህ ጋር ሚቲጌሽን 5 ሚኒት ላይ ነበር ስጠብቅ የነበረው ማለት ነው። ሶ 5 ሚኒት ላይ ሚቲጌሽን ነው ስጠብቅ የነበረው። ከዛ አንድ ካንድል ፕራይስ ወደ ታች ሄደ። አሁን ሚቲጌት አደረገው። ከዛ ኢንተሪ የነበረው የዚህኛው ካንድል ስቲክ ሎ ላይ ነበር ማለት ነው። እዛ በፈር የተወሰነ አንድ ፒፕ ሰጠሁት። እኔ ግን እስከ 20 ነው ከቨር ያደረኩት ለበፈር ማለት ነው። ሶ የመጀመሪያ ታርጌታችን ኤዥያ ሎ ነው። እስከ ኤዥያ ሎ ራሱ ኦልሞስት 1 አለን። ግን ሜን ታርጌታችን ምንድነው ብለናል? የ4 ሃወር ፒዋይ። ምክንያቱም ከዚህ በኋላ ሊቀጥል ይችላል። ካልቀጠለ በቂ ሪስክ እንወርዳለን። አሁን ጭራሽ ትሬዱ ሃይ ፕሮባቢሊቲ ሆነ። ምክንያቱም የ4 ሃወር ፒዋይም ስላልያዘን እስከሱ ድረስ ፍሪሊ እንደሚመጣ እናውቃለን። ለምን ኤዥያን ስዌፕ ተደርጓል። እንደዚህ ሪላቲቭሊ ኢኳል ሃዮች ስዌፕ ተደርጓል። ማግኔቶች አሉን እዚህ ጋር ማግኔት አለን። ወርድ ብለን ይሄም ማግኔት አለን። ሶ ባይ ከምናረግበት የበለጠ እዚህ ጋር ሴል የምናረግበት ፕሮባቢሊቲ በጣም ሰፊ ነው ማለት ነው። ሶ እዚህ ጋር ነበር ኢንተሪው ካንድል የነበረው። ፕራይስ አስገባኝ። አንድ የተወሰነ ቡሊሽ ሪያክሽን አሳየ። ከዛ ወዲያው ሜልትድ ማለት ነው። ከዛ በኋላ የተወሰነ ሬንጅ ሲያደርግ ነበረ። ከዛ በኋላ ኢቨንቹዋሊ ቲፒ ነቃ። አሁን ይሄ ሪስክ ፍሪው ትሬዳችን ነው። ግን በጣም ይሄ ሹር ከሆነን ዳይሬክሽናሊ እስከዚህ ድረስ ታርጌት ማድረግ እንችላለን። እስከዚህ ድረስ ታርጌት ማድረግ እንችላለን። እስከዚህም ድረስ ማድረግ እንችላለን። ግን ዘ ሴፈስት የሆነው ታርጌታችን የቱ ጋር ነው? በቀስ ጋር የተወሰነ ሆልድ ብታደርጉት እስከዚህ ድረስ ይሄዳል። ግን ይሄ ፒዋይ ሆልድ ቢያደርግ ለምን ሙሉ ትሬዳችንን በሎስ እንወጣለን? ወይም ደግሞ ብሬክ ኢቭን ለምን ይነካብናል? ሴኩር ማድረግ እየቻለን ያ ነው የትሬዲንግ ጥሩ ጎን። እንደዚህ መባረጋችን ነው ረጅም ጊዜ ማርኬቱ ላይ መቆየት የምንችለው። ይሄ የግምት ጉዳይ አይደለም። ይሄንን ገምተን አይደለም። ግን ከዚህ በኋላ የሚሆነው ምንድነበረው? ሞር ሆልድ ብናደርግ የግምት ጉዳይ ነው የሚሆነው። ምክንያቱም ሆልድ እንደሚያደርግ እርግጠኛ አይደለንም። ፒዋይ ያለ እየገመትን ነው ወደ ታች ሊሄድ ይችላል። ምክንያቱም ይሄ ማግኔት አለን ይሄ ማግኔት አለን እያልን ይሄ ግምት ነው፣ ኤክስፔክቴሽን ነው። እስከዚህ ድረስ ግን እንደሚመጣ ሹር ነን። ሹር የሆነውን ወስደን ሌላውን ደግሞ ሜቢ ፓርሻል ወስደን የቀረውን ረን እንዲያደርግ ማድረግ ወይም ደግሞ ፕሮፊታችን ሴኩር ማድረግ። ግን ብሬክ ኢቭን አድርገን የሁሉ ሆልድ ማድረግ በግምት በጣም ከባድ ነው። በዚህ መንገድ ነው ይህን ትሬድ የወሰድኩት ማለት ነው። አይሆፕ ተመራችሁበታል ብዬ አስባለሁ። እንደዚህ አይነት ቪዲዮ እንሰራላችሁ የምትፈልጉ ከሆነ ላይክ አድርጉት። ይህን ቪዲዮ ኮሜንት ሴክሽን ላይም እንደሚያስፈልጋችሁና እንደጠቀማችሁ አሳውቁኝ ማለት ነው። ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። ባይ